ሃይ የስኳር ህመም ቀስ ብሎ ድምጽ ሳያሰማ ነርቮቻችንን ሊጎዳ እንደሚችል ያውቃሉ? ይጎዳል። እንዴት ያልን ከሆነ ለረጅም ጊዜ የስኳር መጠን ከፍ ማለት የደም የስኳር መጠን ከፍ ማለት ለረጅም ጊዜ ለስኳር ህመም መጋለጥ ነርቭ ቀስ ብሎ እንዲጎዳ ያረጋል። የት አካባቢ? በመጀመሪያ አካባቢ እጆቻችን አካባቢ እና እግሮቻችን አካባቢ ታችኛው የእግራችን ክፍል አካባቢን ያጠቃል። ምልክቱ ምንድነው ያልን እንደሆነ መደንዘዝ፣ ማቃጠል፣ መቆጥቆጥ፣ መወጋጋት፣ ማቃጠል። መቼ ይብሳል ካልን ማታ ላይ ይብሳል። መከላከል ይቻላል? አዎ። እንዴት? ስኳር መጠንን በቁጥጥር ስር ማዋል፣ ሄሞግሎቢን ኤዋንሲ ከ7% በታች እንዲሆን ማረግ፣ ክትትል ማረግ፣ በየቀኑ እግር ቼክ ማረግ፣ እግሮቻችንን ቁስል አለው የለውም የሚለውን ማየት። ሶስተኛ ምቹ የሆነ ጫማ፣ ጠባብ ያልሆነ የማይቋረጥ ጫማ ማረግ። ሌላስ ማንኛውንም አይነት ድንዛዜ፣ የእግር ድንዛዜ፣ የእጅ ድንዛዜ ችላ አለ ማለት። መታከም ይችላል ወይ? አዎ መታከም ይችላል። ዝም ከተባለ ምን ያደርጋል? ከስኳር ህመም ጋር በተያያዘ ሁኔታ እጅ ማጣት፣ እግር ማጣት ይመጣል። ስለዚህ እነዚህ ነገሮች እናድርግ። ሌሎች ስኳር ላለባቸው ሰዎች ይሄን ቪዲዮ ሼር እናድርግ። አመሰግናለሁ። ደህና ደሩ።